አለመግባባትን በንግግር መፍታት የኖረ የኢትዮጵያውያን ባህል ሆኖ ሳለ አንዳንድ ጊዜ ይህ መልካም ልምድ በመጣስ ወንጀሎች ይፈጸማሉ። ውጭ ሀገር ቆይታ የመጣችዋን የፍቅር ጓደኛዋን ሁሉም ነገር በፍቅር በመግባባት ማድረግ እየተቻለ ግንኙነት ካላደረግን በማለት በተፈጠረው አለመግባባት የፍቅር ጓደኛዋን በአሰቃቂ ሁኔታ የገደለው የወንጀል ታሪክ ላጋራችሁ። ጠራ እንደደውላ እመጣለሁኝ አለችኝ። አመሽቶ 2 ሰዓት ነው የገባቸው። ታክሲ ይዘን ወደ ቤት አድን። እዛ እራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ስላተኝ አይ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ሌላ ጊዜ ነው አለች። ከዛ በዚህ መሃል ነው የተጣላ ነው። መዶሻን ስቻ አንገቷን መታወት። ከዛ ህይወቷ አለፈ። ቤቱን ዘግቼ ወጥቼ ሄድኩኝ። ልብሱን ላይ ደፍቼ ነው ዝም ልብስ ላይ ደፍቼባን ነው ወጥቼ ሄድኩ። ከዛ ሌላ ቦታ ሄጄ ቤት ተከራይቼ ተቀመጥኩ። ወንጀል ፈጻሚዎች ወንጀል ፈጽሞ እንዳይታወቅባቸው የማይፈነቅሉት ድንጋይ የለም። ፖሊስ ይህንን የወንጀል ድርጊት የፈጸመውን ግለሰብ ለመያዝ ቀን ከሌሊት ባደረገው ጥረት ወንጀል ፈጻሚውን በ15 ቀን ውስጥ ሊይዝ ችሏል። ምስጋና ለፖሊሶቻችን በማለት የሟች ቤተሰቦችና የአካባቢ ነዋሪዎች ተናግረዋል።